አሁን ነጋዴው ሀብት ለማግኘት ህዝቡን ፈጅቶታል። ሄፓታይተስ በጣም በዝቷል። አሁን ኤችአይቪውን ይፈራል እንጂ ሰው ሄፓታይተስ ነው የፈጀው ብዙውን ህዝብ። የሚጠጣበት ብርጭቆ ጀምሮ ቫይረሱን ያስተላልፍበታል ማለት ነው። ቡና ጠጡም ያስተላልፋል፣ ሆቴሎቹ ያስተላልፋሉ፣ ስጋ ቤቱ ሄፓታይተስ ያስተላልፋል፣ እጁ ይቆረጣል። ደግሞ በቃ እንደዚህ አድርጎ በምግብ ቤቶች ነው ህዝቡን ያበላሹት። ህፃናት ፌል ሲያደርግ ኩላሊት ምን በልቶ ነው? ስለዚህ የሚጠጡት ሆቴል ወተት ነው ኤክስፓየርድ ያደረገ ነው። እዛ ነው ሌብነቱ ያለው፣ እዛ ነው ህዝብ የሚያልቀው። ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው። የሚወስዱት ድራግ፣ የሚወስዱት ምግብ። አሁን ከኛ ጥናት የምናየው ሬሳ ሁሉ ከሆስፒታል የወጣውን እንመዘግባለን። እኛ በምን ሞተን ብለን እንጠይቃለንና ሄፓታይተስ በጣም በዝቷል። አሁን ኤችአይቪውን ይፈራል እንጂ ሰው ሄፓታይተስ ነው የፈጀው ብዙውን ህዝብ። ጉበት እንግዲህ ምንድነው እሱ ይሄንን የሚያስተላልፈው? ከሚጠጣበት ብርጭቆ ጀምሮ ቫይረሱን ያስተላልፍበታል ማለት ነው። ቡና ጠጡም ያስተላልፋል፣ ሆቴሎቹ ያስተላልፋሉ፣ ስጋ ቤቱ ሄፓታይተስ ያስተላልፋል፣ እጁ ይቆረጣል። ደግሞ በቃ እንደዚህ አድርጎ በምግብ ቤቶች ነው ህዝቡን ያበላሸው። ስለዚህ ምግብ ቤቶቻቸውን ይቆጣጠር። ጤና ቢሮ ምን ይሰራል? እኔ አልበላም፣ ሄጄ ሳይበስልም መብላት ትክክል አይደለም። ብዙ ልናወራ እንችላለን በዚህ በጤና ዙሪያ። እኛ ያጠናነው ብዙ ጥናት አለ። የኩላሊቱ ደግሞ የሚጠጡት ውሃ፣ ሰላጣው፣ የአትክልቱ ምክንያቱም የቆዳ መርዝ ከላይ ጀምረ እዚህ አሁን በተለይ አዲስ አበባዎቹ ቆንጆ ቆስጣ ነው የሚበሉት፣ ግን ውስጡ የተመረዘ ነው። ያ ናይትሮጅኑ ከፍ ይላል በሰውነት ውስጥ። ስለዚህ አንጀቱን ኩላሊቱን ዳሜጅ ያደርገዋል፣ ከአቅም በላይ ይሆንበታል። እንደዚህ እያደረጉ ከተመረዘ ምግብ ነው የኩላሊቱ ፌለሪቲ የሚታየው። ራሱ ዶክተሩም ኮበልቶ ኩላሊቱ ፌል ያደርጋል። እኔም ማቀው የባህል ሐኪም ልጅ ዶክተር ኩላሊቱ ፌል አድርጎ እንትን ማድረጊያ ሁሉ ዲያላሲስ አድርጎ አልቻለም፣ ሞተ። ምንም ከአቅማችን በላይ የሆነ የኩላሊት ፌለሪቲ ይታያል። በአመጋገብ ማዳበሪያው ተበላሽ ማበደው ኤክስፓየርድ ያደረገ ማዳበሪያ እንግዲህ እነዚህ ሁሉ ናቸው። አመጋገቡ ነው፣ ዘይቱ ነው። ህፃናት ፌል ሲያደርግ ኩላሊት ምን በልቶ ነው? ስለዚህ የሚጠጡት ሆቴል ወተት ነው ኤክስፓየርድ ያደረገ ነው። የሚበሉት ሴሪላክ ኤክስፓየርድ ያደረገ ነው። እና በቃ ተዘምቶብናል። ሳምንት የቀረው ኤክስፓየርድ ሊያደርግ ሳምንት የቀረው ምግብ ነው የሚገባው። እና መንግስት እንደ መንግስት ደረጃዎች መዳቢ ጥራት ቁጥጥሩን በጣም መከታተል አለበት። እና በጣም ያሳፍራል እዚህ መድኃኒት ቁጥጥር ውስጥ የምናያቸው እኛን አያስደርሱንም። ደብሊውኤችኦ እኮ እኛን ይፈልገናል፣ እንጠራለን እኮ ስብሰባ ስንጠራ ዶክተሮች ናቸው ቀድሞ የሚጠሩትና እኛ እንዳንናገር እንኳን ለብቻ ወይም እነሱ የደብሊውኤችኦ ዶክተሮች የሚጠሩት ለአበል ነው። እኛ አበሉን አንፈልግም፣ ግን ምንፈልገውን እንኳን የመናገር መብት የለንም። ስለዚህ መድኃኒት ቁጥጥር ላይ ነው ያለው ችግሩ። እዛ ነው ሌብነቱ ያለው፣ እዛ ነው ህዝብ የሚያልቀው። ዘይቱ የሚገባው ዘይት ራሱ አስደንጋጭ ነው። እዚህ አሰብ ጅቡቲ መንገድ ላይ ነው ይሄ እንትኑን የሚለጠፈው። እስከዛ ድረስ ሄደን አፋሮቹን ይዘን ተከታትለናል እኛ። እና ዘይቱ መርዝ ነው የሚገባው። ይሄ መተላለፍ ያለበት ይመስለኛል። የኢትዮጵያ ህዝብ ከዘይት ጀምሮ ባክግራውንዳችን የዘይት ሀብታችንን ሁሉ አስጠፍተውናል። ድሮ የንኩ ዘይት መንደር ውስጥ ተጨምቆ ይሸጥ ነበር። ድሮ የሰሊጥ ዘይት ይሸጥ ነበር። ቅቤም በሰላም ከላሞች ነበር የምናገኘው። አሁን ነጋዴው ሀብት ለማግኘት ህዝቡን ፈጅቶታል። እና መድኃኒት ቁጥጥር፣ ጤና ጥበቃ ዘመናዊ ትጥቅ ታጥቆ ህዝቡን ፈጀው ብለን እንላለን እኛ በስብሰባችን ላይ ሁሉ ጊዜ። የታጠቀው ትጥቅ ዘመናዊ ነው፣ መንግስት ያምነዋል። ስር ድረስ ገብተን ነው የምንከታተላቸው። አጥፊዎች ናቸው። ይህንንስ ለመጪው ትውልድ በመጽሐፍ መልክ ጽፈው
ለአንባቢያን ለማቅረብ ሀሳቡ የለም? ከጻፍኩት እኮ መቅድሟ ላይ ነው ለእንትና ለዶክተር ሮዳስ መቅድሟ ነው ያ ሁሉም እንትን ያስነሳ መቅድም በጣም ትንሽ ነገር ነው በዛ ሐሳብ ላይ የሰጠሁት እንጂ 1800 ገጽ ነው የጻፉት ሰዎች ተገለበጠ ነው የኔ አይደል። ይሄ እውነት የኢትዮጵያ እውነት ነው ተብሎ ጽፈው አስተላልፈዋል ሰዎች። እሱን ወደ መጽሐፍ ገልብጠን ለማለት ተው አይን ያለው ሰው ይቅርና አይነ ስውር ሁሉ ይከራከራል። ስለዚህ ይሄን ስድብ የኔ አቅም እነሱ አይጽፉም አይዋውጡትም። ደፋር እኔ ነኝ እንግዲህ ለማውጣት ማለት እሱ ሳይሆን ጥበቡን ሳይሆን አረ እንትኑ መጽሐፉን ታሪኩን ለማውጣት ስድቡን ይቻላል። ይሄን ነው ለምሳሌ ሴሜቲኮቹ እኛንን ቀድመን የተፈጠርን ባዮች ናቸው። ኩሹን መስደብ ነው የሚፈልጉት፣ ማዋረድ ነው የሚፈልጉት። እውቀት የኩሽ አይደለም ብለው ነው የሚያምኑት። እና እውቀት ነው የኩሽ ነው፣ እኛ ኩሽ ነን። ስለዚህ ይሄን ካላመነ የኢትዮጵያ ሕዝብ ኩሽቲክነቱን ካላመነ የፈረንጅ አሽከር ምንድነው ማስረጃው? ኩሽቲክና ሴሜቲክ ቀድሟል ለማለት ፕሩፉ ምንድነው? የተሰሩ ስራዎች ከህንድ ጀምረህ ከባቢሎን ጀምረህ እስከ ግብጽ መጨረሻ ድረስ ያለው በሙሉ የኩሽ ስራዎች ናቸው። ሮም እኮ ቅርብ ጊዜ ነው የተፈጠረች፣ በተለይ ከውሸት ታሪክ ላይ ነው የተፈጠረችው። የኛ ግን መሰረት ያለው ነው። ያንን በግድ መኑ ማለት አያስፈልግም። በቃ ይዘን ቁጭ እንላለን። ቀስ እያለ በፊልም መልክም ማውጣት የሚፈልጉ አሉ። ያው ለምሳሌ ሆሊውዶች ብዙ ጊዜ አነጋግረው ግን ኢትዮጵያዊ አይፈጠርም እንዴት ነው ስለ ሆሊውድ ቢሰጠው? እንትንን ቤንሻንጉልም መርጠን ነበር በሎጂ ጋፎ እና ያን ሁሉ ካመጡ በኋላ ሳስበው ለምንድን ነው ኢትዮጵያዊ የማይፈጠረው? አንሰጥም ባናደርገው ይሻላል። ተማክረን ሊቃውንት ጉባኤው ፊልሙን አቆም ነው እንጂ እንትን ሄጄ ነበር። አንዳንድ የሰማው ደግሞ አንድ መረጃ በተለይ ውጪ አውሮፓዎች ይመስለኛል ከፍተኛ ገንዘብ ከፍለውት ያን ጥበብ እንትን ለማለት ያነጋገሩበት ሁኔታ አለ የሚል ነገር አለ። ምን ይሰራልኛል እሱ? ገንዘብ እኔም አገኛለሁ። ገበሬ ነኝ። እህል አይደለም ይበላ በሙያ ይሰርች ሐኪምም ባልሆን በግብርናው መኖር ይችላል። አልሰጣቸው እህል አድርጋ አሁን ፊልሙ ለሚሉት በጣም ይፈልጉት ነበር። ለምን ሁሉም ታሪኩ የቤት አሰራሩ ሁሉ ጠልሰሙ ላይ ስላለ አስበውት ነበር ፈረንጆች። እዚህ የሚመላለሱ ነበር ብዙ ጆዎችም እዚህ ይመላለሱ ነበር። አዎ ያው አሜሪካን ጆ ናቸው። ጥሩ ሰዎች ናቸው፣ ቀና አመለካከት ያላቸው። ግን ተገቢ አይደለም። እነኛ የኛ አባቶች ሰጥተው ቢሆን ኖሮ እኛ ምን ሰጥ ነበር። ግን ትውልድ የሚማርበት ከሆነ መከልከል ነውር። ፍኖተ ካርታ ውስጥ ገብቶ ሌላ ቀርቶ በመምሪያ ደረጃ ወይም በኮሚሽን ደረጃ እንኳን አንድ ቢሮ ኖሮት ይሄድ ህግ ወጥቶለት ቢሆን እኛ ማውጣት ግድ ነው። በህግ ማዕቀፍ ውስጥ ነው እናስተምራለን። አሁን ግን ሁሉም ማራለ ሁሉ ሲመጣ ይዘህ ጥፋ ማለት ነው። ራሱንም ይዞት ሊጠፋ ይችላል። እና ትውልዱ መንቃት አለበት፣ መንቃት አለበት። የኔነት ስሜት መኖር አለበት። መፈጠር ያለባቸው ነገሮች አሉ። እንግዲህ አሁን በጣም የሚያስፈራ ነው የህዝቡ ስሜት። አግሬሲቭ መሆን አያስፈልግም። ረጋ ብሎ የተወሰኑ ሰዎች አስበውበት ጥሩ ደረጃ ማድረስ፣ ጠልሰሙንም እንደገና ወደ መጽሐፍ መቀየር ነው። አንዱን ሞክረናል። የውስጥ እግሩ በአይቲ ውስጥ ሞክረነው ፈራንና ፓተንት ሳይደረግ የሀገር ሀብት ማውጣት እንደውም እኛም ማናቀውን እውቀት የሌለንን እንትኑ ኮምፒውተሩ በደንብ ያወራዋል። ስለዚህ አሁን ጠልሰሙንም ከሰጠን የበለጠ ምልክቶችን ከሰጠን ጽፎት ስለሚያወጣው ካሁን አይቲው ያወጣዋል። ብዙ ስራ የለንም እኮ እኛ አንድ ነገር ሞክረን ደንግጠናልና እናደርገው አልሰጥም። እኔ እንደ ኢትዮጵያዊነቴ አስተዳደርን ወደ
የስርዓት ዝርጋታ ያስፈልገዋል መንግስታችን። አሁን የስርዓት ዝርጋታው አርቲፊሻል በየሳምንቱ የሚቀያየር ኮንክሪት የሆነ ዲያመንድ የሆነ አስተዳደር ያስፈልጋታል ኢትዮጵያ። ለሀገሪቷ ወደዛው ቢመጡ ጥሩ ነው። እንደ ዘረደሸትነቴ ደግሞ ኢትዮጵያዊ የሆነ እውቀት ህግ ወጥቶለት በስርዓት እንዲመዘገብና በህግ ማዕቀፍ ውስጥ ሆኖ ልጆች ትውልድ እንዲማረው ፈልጋል። አለበለዚያ ግን እግዚአብሔር ሰው አልፈጠራትም እናችን ምድር ፈጣሪ ነው የፈጠራት። ይሄ እውቀት ስንት ሺህ ዘመን አልፎ መጥቷል፣ አሁንም አይጠፋም። መጽሐፍ ጠፍቷል ምን ቢባል ደግሞ ውሸት ነው፣ አይጠፋም። ከየት አምጥቶት ነው የሚሰጠፈው? ሞተን ነው መቆመን ከኛው የሚወስዱት። እንሄዳለን እኮ ሀገራቸው መነኮሳቶቻችን ሰጥተው ይወስዳሉ። አእምሯቸው ላይ የሆነ ነገር ገጥሞ ያሰብዷቸዋል። ብዙ ነገር ብቻ አይተናል። ግን ምን ያለው በጣም ካገር ጭራሽ ፓስፖርቴን ቀድቼ ጥዬ ዝም ብቻዬን ነው የምኖረው እዚሁ። እና ወሳኝ የሆኑ ሰዎች ስለዚህ እውቀት ሊያስቡ ይገባል። ካላስቡም ራሳቸውን ነው የሚጎዱት። እውቀቱ ይተላለፋል። አንድ ለአንድ እንኳን ቢሆን ይተላለፋል። እና አትፍሩ፣ እግዚአብሔር አለ፣ ፈጣሪ አለ። እንደ ሀገር ግን ኖሌጃችንን እየከሰርን ነው። አላስተምርም ብንል ነበረ መጥፎ። እንደውም በ98 ዓመተ ምህረት ዩኒቨርሲቲውን ለመስራት ከውጭ ሀገር ሰዎች ጠይቀውን ዘረደሸቱ በ81 25 ሆኖ መጥቶ እዛው ግቢ ለማስተማር ዩኒቨርሲቲውን ለመስራት ትርፍ ቦታ ሁሉ ጠይቀን ነበር። እምቢ ብሎን ነው የከተማው 2003 ላይ እየወጣው ቀም አላነሳው ምን አለ እዛው ቀው አሁን